ዛሬው የቨርቹዋል ቱር ቪዲዮአችን የምንጓዘው የዓለማችን ትንሹ ሀገር እንደዚሁም የዓለማችን ውድ የምትባል የሀብታሞች ሀገር የምንጓዝ ሲሆን በዚህ ከተማ የሚኖሩት የህዝብ ቁጥር መጠን 650,000 ህዝቦች ብቻ ሲሆኑ እንደ አሜሪካ እንደ ቻይና ያሉ ያደጉ ሀገራት ያላደረጉትን ነፃ የፐብሊክ ትራንስፖርት ለዜጎቿም ትሰጣለች። ይቺ ሀገር ማናት? በዛሬው ቪዲዮአችን የምንጓዘው ወደ ሉክሰምበርግ ሲሆን በዚህ የቨርቹዋል ቱር ቆይታችን በጣም አስደናቂ የሚባሉ የሉክሰምበርግ ክሬዚ የሆኑ ነገሮችን የምናነሳ ይሆናል። አብራችሁን ተጓዙ። ብዙ ሰዎች ስለ አውሮፓ ሲያስቡ አይምሮአቸው ለቅድሚያ የሚመጡት እንደ ፈረንሳይ፣ ጀርመን እና ጣሊያን ያሉ ሀገሮች ናቸው። ነገር ግን ስለዚች በጣም ትንሽ የሆነች የአውሮፓ ሀገር እንዲሁም በጣም ውድ የሆነች ከተማ የሀብታሞች ከተማ በመባል ስለምትታወቀው ሉክሰምበርግ ማንንም አውርቶ አያውቅም። ዛሬ ወደ ሉክሰምበርግ ተጉዘን በጣም አስደናቂ የሆኑ የሉክሰምበርግ እውነታዎችን የምንዳስስ ይሆናል። አንደኛ ላይ እንግዲህ የምናየው ቲኒ ካንትሪ ቢግ ፓወር የምንለው ነው። ማለትም ትንሽ ሀገር ትልቅ የሆነ አቅም እንደማለት ነው። ሉክሰምበርግ እንግዲህ ከአውሮፓ ሀገራቶች በጣም ትንሿ የምትባለው ወይም the smallest country in Europe የምንላት ስትሆን በህዝብ ቁጥሯም እንግዲህ 650,000 ህዝቦች ብቻ ነው ያሏት። እንግዲህ ይሄ ማለት በጣም ከሌሎች ሀገራት ከከተሞችም ኢቭን ምታንስ የህዝብ ቁጥር ያላት ሀገር ነች ማለት ነው። እንግዲህ ይሄም ማለት ምናልባት ከእንቅልፋችሁ ተነስታችሁ ድራይቭ እያደረጋችሁ ምሳ ሰዓት ቁርስ ሰዓት ተነስታችሁ ምሳ ሰዓት ሳይደርስ ሀገሯን ለቃችሁም ልትወጡ ትችላላችሁ ከማነሷ የተነሳ እንደማለት ነው። እንግዲህ ከዚህ እንግዲህ በጣም ግን ክሬዚ ፓርቱ ምንድነው? ኢቭን ዶ በጣም ትንሽ ብትሆንም it has a massive global influence በጣም ግሎባል ኢንፍሉዌንስ አላት። በጣም ትልቅ የሆነ አቅም ያላት ሀገር ነች። ሌላው ሁለተኛው አስገራሚ የሉክሰምበርግ እውነታ ክሬዚ ሪች ካንትሪ ነች። በጣም በቃ ክሬዚ በሚባል መልኩ ሪች ካንትሪ ነች። ሉክሰምበርግ is one of the richest country in the world በመባልም ነው የምትታወቀው እና not just rich በጣም ሱፐር ሪች የሆኑ ሰዎች ወይም በጣም ከፍተኛ ባለጸጎች የሚኖሩባት ሀገርም ነች። እንግዲህ በጣም በአቨሬጅ ኢንካማቸው ሲሰላ ኢንሴንሊ ሃይ ነው ይላል እንደ ጉግል እንዳገኘነው መረጃ ማለት ነው። ሪዝኑንም በሚጠና ሰዓት እንደ ባንክስ፣ መኒ፣ ኢንቨስትመንት ያሉ በጣም ሀገርን ኢኮኖሚ ሊያንቀሳቅሱ የሚችሉ ነገሮች በሀገሪቱ በከፍተኛ ሁኔታ ስለሚገኙ ሆኖ እንደ ሪዝን ይቀመጣል። እንግዲህ በጣም ትንሽ ከተማ ብትሆንም ነገር ግን የመኒ ፍሎ ስላለ ከሀገሪቱ ከማነሷ ጋር በጣም ክሬዚ የሆነ ሪች የሆኑ ሰዎች የሚኖሩባት ቦታ የተባለው ለዚህ ነው። እንግዲህ ክሬዚ ሪች ካንትሪ በመባል የምትታወቀው ለዚህ ነው ማለት ነው። ሶስተኛው በጣም አስገራሚው የዓለምን ትኩረት የሳበችበት አንደኛው ሁኔታ ደግሞ ፍሪ ትራንስፖርት በመኖሩ ነው። ፍሪ ትራንስፖርት ሲባል እንደ ባስ እንዲሁም ትሬን ያሉ የመጓጓዣ የፐብሊክ ትራንስፖርት አይነቶችን በነፃ የምታቀርብ ሀገር ናት። እንግዲህ ያደጉት ሀገራት እንደነ አሜሪካ፣ ቻይና ያሉ ሀገራቶች ስቲል
ይህንን ነገር ፕሮቫይድ አያደርጉም ለነዋሪዎቻቸው እንዲሁም ለጎብኛቸው። ይቺ ሀገር ግን ለነዋሪዋ ብቻ ሳይሆን ለሚመጣውም ሰው ጭምር ለቱሪስቱ ፍሪ ትራንስፖርት ታቀርባለች። ጎግል ላይ እንግዲህ በጣም ኢንሴን በመባል ከተቀመጠችበት አንዱ ነገሯ ፍሪ ትራንስፖርት በማቅረቧ ነው። ኖ ቲኬት ኖ ፔመንት፣ ጀስት ተነስታችሁ የፈለጋችሁበት ቦታ በባስ ወይም ትሬን ተጠቅማችሁ መሄድ ትችላላችሁ። ስለዚህ ይሄ አንዱ በጣም የሚያስገርም ፓርቷ ነው ማለት ነው። ሌላው የሉክሰምበርግ እንግዲህ ክሬዚ ወይም ደግሞ የምትታወቅበት ነገር ፌሪታይል ሲቲ በመሆኗ ነው። ሉክሰምበርግ እንግዲህ ኢቨን ስናያት ሪል ላመስለን ትችላለች። ከላይ በድሮን የተቀረጹ ሽቶችን በምንመለከት ሰዓት ሪል የመምሰል ሁኔታዋ በጣም ሎ ነው። ምክንያቱም ይሄ የሆነበት ምክንያት እንግዲህ ከተማዋ የተገነባችው በቋጥኞች እንደዚሁም ደግሞ በጣም ዲፕ የሆኑ ቫሊዎችን እንግዲህ የሚሻገሩ ብሪጆች ባሉ ሁኔታ የተሰሩ ትልልቅ ድልድዮች አሉ። እንደዚሁም ኦልድ ካስትሎች ይበዛሉ። ይህም ማለት ግንቦች ምናምን በጣም ኦልድ የሆኑ ካስትሎች ይበዛሉ። እንደዚሁም ስቶን ወል አለ። በጣም የድንጋይ ነክ ነገሮች ይበዛሉና በጣም አንሪል የሆነች ከተማ ሆናም ነው የምትመለከቷትና የዩኔስኮ ወርልድ ሄሪቴጅ ሳይት ናት በመባል እንግዲህ እንትን ይሏታል። ሌላው ከላይ ማፑን እንደ ማፕ ብታዩት የድሮን ሽቱን የቪዲዮ ጌም ማፕ የመምሰል ባህሪ ያለው። ምክንያቱም እንደነገርኳችሁ ኦልድ የሆኑ ግንቦች የተለያዩ ቋጥኞች የምንላቸው ወይም ክሊፍስ የምንለውን ነገር የምናይበት ከተማ ነው ማለት ነው። ሌላኛው አምስተኛው አስገራሚ የሉክሰምበርግ እንግዲህ ሴክሬት አንደርግራውንድ ሲቲ ያላቸው። ይህ ማለት ሉክሰምበርግ ማሲቭ የሆነ በጣም ግዙፍ አንደርግራውንድ ተነል ሲስተም አላት። አሁንም ድረስ በድሮ ጊዜ በጣም ለትልልቅ ጦርነቶች እንደዚሁም በሺዎች የሚቆጠሩ ህዝቦችን ለመደበቅ የሚጠቀሙበት ተነል ሲስተም ነበር። እንግዲህ ይህንንም አንደርግራውንድ ተነል ሲስተማቸውን ቦካስሜትስ በማለት ሰይመውታል። ይህንን ዋሻ እንግዲህ ላቋርጥና እስከ መጨረሻው ልጓዝ ብትሉ በሰዓታት የሚቆጠሩ ጊዜዎችን ልታጠፉ ትችላላችሁ። የዚያን ያክል ግዙፍ የሆነ ተነል ሲስተም አላት ማለት ነው። ሌላኛው አስገራሚ የሉክሰምበርግ እውነታ ስድስተኛው መልቲፕል ላንጉጅ ተናጋሪ ናቸው። ይህም ማለት የሉክሰምበርግ ነዋሪዎች የተለያዩ ቋንቋዎችን የመናገር ችሎታ አላቸው እንደማለት ነው። ይህም ምን ቋንቋ ይናገራሉ ብለን ስንመለከት አንደኛው ሉክሰምበርጊሽ የሚባል ቋንቋ አላቸው የራሳቸው። ከዛ ፈረንሳይኛ፣ ጀርመንኛ እንዲሁም እንግሊዘኛ ማውራት ይችላሉ። በዕለት ተዕለት ቀን የስራ ዑደታቸው ስዊች እያደረጉ ነው የሚጠቀሙት። በጣም ብዙ አይነት ቋንቋ እያቀላቀሉ ይጠቀማሉ ማለት ነው። ስለዚህ ድንገት በመሃል እያወራችሁ እንግሊዘኛ በመሃል ፈረንሳይኛ፣ ጀርመንኛ አድርገው ሊቋጩት ይችላሉ አንድን ሴንቴንስ ማለት ነው። ይህም አንዱ ክሬዚ ፓርታቸው ነው። ሌላው ሰባተኛው ትራፊክ ፍሮም 3 ካንትሪስ ነው። ምን ማለት ነው? በጣም የተጨናነቀ የትራፊክ ክራውድድ ትመለከታላችሁ ወደ ሉክሰምበርግ በምታቀኑ ሰዓት። ይሄ የሚሆነው ለምንድን ነው ካላችሁ ኤቭሪ ሲንግል ዴይ በጣም በሺዎች የሚቆጠሩ ሰዎች ወደ ሉክሰምበርግ ይሄዳሉ። ከየት ካላችሁ ከፈረንሳይ፣ ከጀርመን እና ከቤልጅየም የመሳሰሉ ሀገራት ምን ያደርጋሉ? ሰዎች ከቤታቸው ወደ ስራቸው፣ ከስራቸው ወደ ቤት ይሄዳሉ። ይህም ማለት የስራ መግቢያ እንዲሁም መውጫ ሰዓቶች በጣም ከምላችሁ በላይ አይቶ በማይታወቅ ሁኔታ ክራውድድ ነው የሚሆነው። ይህም የሆነው እንግዲህ ምንድነው ሰዎች የሚኖሩት በጣም ትንሽ ከተማ ናች እንዳልኳችሁ። ስለዚህ በአቅራቢያ የሚገኙ ከተሞች ነው የሚኖሩት። እንደ ፈረንሳይ፣ ጀርመን ያሉ ሀገራት ይኖራሉ። ስራ ግን ጧት ድራይቭ አድርገው መጥተው እዚህ ነው የሚሰሩት። ለዛ በጣም ክራውድድ ነው የሚሆነው ጧት ስራ መግቢያ እና መውጫቸው ላይ ማለት ነው። ስምንተኛውና አስገራሚው ደግሞ ሉክሰምበርግ በጣም እንደነገርኳችሁ በጣም የሀብታሞች ሀገር ናት። ነገር ግን ዘመናዊ ብቻ አይደለችም። ግራንድ ዱኬ በሚባል ሞናርኪ አገዛዝ ስርዓት ነው እንትን የሚሉት። ኢንስቴድ ኦፍ ኪንግ በመምረጥ እነሱ ምን ያደርጋሉ? ግራንድ ዱኬ የሚባል የራሳቸው ልክ እንደ ኪንግ አይነት ስታይል አላቸው። ስለዚህ ዘመናዊ ከተማን ብቻ አይደለችም። እንደነገርኳቸው ኦልድ ካስትሎች ይበዛሉ። ብቻ ትንሽ ኦልዲሽ ባህሪ ያለው ከተማው ስርዓቷ ማለት ነው። የመጨረሻው እንግዲህ ዘጠነኛው ክሬዚ የሆኑ ቪዎች አሉት። እንደዚሁም በጣም የሚገራርሙ ብሪጆች አሉ እንደነገርኳችሁ። ለምን ካላችሁ በጣም
ትልልቅ የሆኑ እንዳልኳችሁ ካስሎች ይበዛሉ እዚህ አካባቢ ላይ ቋጥኞች ወይም በጣም ከፍ ያሉ ከዛ መሬት ላይ ደግሞ ከታች ሌላ ከተማና ስለዚህ ምን ያደርጉታል እነሱ በጣም በትልልቅ ብሪጆች በሚያማምሩ ኮኔክት ተደርገው ትመለከታላችሁ። በጣም የሚገራርሙ በጣም ላይምሮ የሚደንቁ ቪዎች ነው የምትመለከቱት ወደ ሉክሰምበርግ በምታቀኑበት ሰዓት ማለት ነው። በመጨረሻም እንግዲህ ቱሪስቶች ካላችሁ ወይም እንደዚህ ቱር እያደረጋችሁ ከተሞችን ሂስትሪ ምናምን ማጥናት የሚመቻችሁ ሰዎች ካላችሁ ሉክሰምበርግ እንግዲህ በጣም ጥሩ መዳረሻ ነው የሚሆነው። ለጎብኚዎች የሚመች ጥሩ በጣም አይታችሁ ማጨርሱት የተለያየ አንግል ያለው ቪው አላችሁ እዛ ከሄዳችሁ ላችኋለሁ መክራችኋለሁ ብትሄዱ ጥሩ መዳረሻ ነው ለጎብኚዎች። በሉክሰምበርግ የነበረን የቨርቹዋል ቱር የተመለከታችሁትን ይመስል ነበረ። ወደዳችሁ ተስፋ አደርጋለሁ። ከተመቻችሁ ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳትረሱ። ስለ ሉክሰምበርግ ደግሞ እኔ ያልዳሰስኩት ካለ ወይም የተሰማችሁ ካለ ደግሞ ኮመንት ላይ ያስቀምጡልኝ። የሁላችሁንም እመለከታለሁ፣ አነበዋለሁኝ። በቀጣይ ቪዲዮ እስከምንመለስ መልካም ቀን ይሁንላችሁ።